ጋርኩ ማሻአላ ኦኬ እኔም ላይቭ ስትገባ እየደረሰን አይደለም እያሉ ነው ቤተሰቦቻችን እንሸይርላችሁ ኢንሻአላህ እስኪ ሸርና ኦኬ ሌላ ማን አለ ይረሳ ነው ማሻአላ اهلا وسهلا اهلا بكم مرحبا جزاكم الله خير بدم شير ያርጉ ታብታብ አርጉ ያው ብዙ ጊዜ ነው ቪዲዮ ሰራላችሁ ቪዲዮ ከሰራው በኋላ ስለ ቪዲዮ አንዳንድ ነገር መልእክት አስተላልፋለሁና ዛሬ የሰራሁት ወጣቱና ሚና ሚል ነው በወጣቱ ዙሪያ ነው ይሄንም እንግዲህ ቪዲዮ እንድሰራ የተገደድኩት እጅግ በሚያሳዝን ሁኔታ በአሁን ሰዓት ላይ ወጣቱ መጥፎ መንገድ ላይ ነው ያለው በጣም እህቶቻችን ወንድሞቻችን በዚህ ቲክቶክ ላይ ብዙ ነገር ያያየን ስለሆነ ያው እንደ አንድ ሶሻል ሚዲያ ተጠቃሚ ለእህትና ለወንድሞች ያጠር ያለ መልእክት ማስተላለፍ ፈልጋለሁ ለምን ትናንትና አንዲት እህታችን መጣ እንግዲህ ያው ሰላት መስገድ አቆም ያለው ብላ ስትናገር እጅግ ሁላችን በጣም ነው ያዘንነው ሰላት የሰው ልጅ ወሳኝ ነው ሰላት እንግዲህ ሰላታችን እንዴት እናቆማለን ሰላት በጣም ከባድ ነገር ነው ግን በአሁን ሰዓት ላይ ብዙዎችን በዚህ በዱንያ በመናም በአንዳንድ ነገር ቢዚ ሆነን ሰላታችንን እየረሳን ሰላታችንን እያሳለፍን ሰላታችንን ባንድ ላይ እየሰገድን በተለይ አሁን አንድ እኛ የምንከተለው ሰው ሊኖር ይችላል ቲክቶክ እሱ ላይቭ ሲገባ እሱ ከዛ ላይቭ እስከሚወጣ ድረስ እዛ ቁጭ ብለን ለሱ ታብታብና ኮፒ ሊንክ እናደርጋለን የቱ ነው የሚበልጠው ለሱ ለዛ ለናንተ ለምትከተሉት አካል ቁጭ ብሎ ታብታብና ኮፒ ሊንክ ማድረግ ነው የሚበልጠው ወይንስ ሰላት ነው የሚበልጠው እባካችሁን አስቡበት አንድ ሰው ልትወዱ ትችላላችሁ ያ ሰው ግን ሰላታችሁን ስገዱ ተነሱ ወደ ሰላት ሂዱ አይላችሁም ለምን የራሱን ጥቅም ነው የሚያየው ገባችሁ እውነት የአኺራ እህቶቼ ወንድሞቼ ብሎ የሚያስብላችሁ ከሆነ እዛ ጋር ላይፍ የምትከታተሉት ግለሰብ ሂዱና ሰላት ሰግዳችሁ ነው ሰላት እንዳያመልጣችሁ ብሎ ማስተዋወስ አለብን እኔ እዚህ ጋር ቁጭ ብዬ ሰላት ወቅት ከደረሰ እናንተ እዚህ ጋር በኮሚት ሙቤ ሰላት ደርሰዋል እንዳያመልጥ ሰላትን ስገድ ማለት ግዴታ አለባችሁ ለምን ማስተዋወስ ግዴታ ነው فذكر ان الذكرى تنفع المؤمنين ግን በአሁን ሰዓት ላይ አንዱ ላይፍ ይገባል 3 ሰዓት 4 ሰዓት ቁጭ ይላል ሰላቱን ያልፋል ወይ በፈለገ ሰዓት ሰላቱን ይሰግዳል ይሄ ነገር መሆን የለበትም ትናንትና እንግዲህ በጣም ኡስታዞችም ስለ ሰላት ምን ያህል ወሳኝ እንደሆነ ትናንትና መልእክት ሲያስተላልፉ ነበር ሰምታችኋል እህታችንም እንግዲህ ቃል ገብታልናል ነበር ሰላትን ልትሰግድ